እሺ ሰላም እንዴት ናችሁ? ዛሬ ደግሞ ምን ሰራው ፓይ ቻርት ላይ ነው። የመጀመሪያው ጥያቄ 1200 students were asked to name their favorite chewing gum. The results are shown in the given figure. ስለዚህ ተማሪዎች የሚወዱትን የማስቲካ አይነት ተጠየቁና መለሱ እና የተሰበሰበው መረጃ በፓይ ቻርት ተገልጿል የሚለው እዚህ ጋር እንደምታዩት ለምሳሌ ሜንት የመረጡት 60% የሚሆኑ ተማሪዎች ናቸው። ባናና የመረጡት ደግሞ 108% ናቸው። ስትሮበሪ 72፣ ኦሬንጅ 48፣ ቾኮሌት፣ ኮፊ ጥያቄዎችን ከስር ያሉትን ይሄን መሰረት አድርገን እንሰራለን። የመጀመሪያው ጥያቄ what does the whole circle represent ነው የሚለው ሰርክሉ ሪፕሬዘንት የሚያደርገው የተማሪዎችን የቾኮሌት ምንድነው የማስቲካ ምርጫ ነው ሪፕሬዘንት የሚያደርገው። ስለዚህ የተማሪዎች ምርጫ ነው ማለት ነው። choices ምርጫቸው ማለት ነው። all አጠቃላይ ምርጫቸው ማለት ነው። question number B what does the largest sector represent? okay largest sector represent የሚያደርገው ምንድነው የሚለው largest የትኛው ነው? ከሁሉም ነው ባናና ነው እንደምታዩት 108 ስለሆነ ማለት ነው። ይሄ ሪፕሬዘንት የሚያደርገው ባናና ቾይስ ማለት ነው። ባናና ማስቲካ የሚመረጡ ተማሪዎችን ምርጫ ነው ሪፕሬዘንት የሚያደርገው። what does the smallest sector represent? the smallest one is I think this one coffee ስለዚህ ኮፊ ነው ማለት ነው። calculate the number of students who liked strawberry chewing gum. okay calculate the number of students የሚለው ምን ያህል ተማሪዎች ናቸው ስትሮቤሪ ማስቲካ የመረጡት በቁጥር ማለት ነው። ይሄን ለማወቅ ፎርሙላ መጠቀም አለብን። ፎርሙላ ማለት ነው number of students ለማወቅ የተሰጠን አለ given እዚህ ጋር የምታዩት የኛው given measure ማለት ነው 72% ሲባዛ the total amount ሲካፈል አጠቃላይ ለ360 ማለት ነው። ምክንያቱም ሰርክል ከሆነ አጠቃላይ ሰርክል ስንት ዲግሪ ነው የሚሆነው 360 ዲግሪ። ስለዚህ የምናካፍለው ለ360 ዲግሪ ነው ማለት ነው ወይም ለ360። ስለዚህ የተሰጠን ስትሮበሪ ጊቭን ስንት ነው 72 ነው እንደምታዩት 72 ሲባዛ ቶታል ነምበር ኦፍ ስቱደንትስ 1200 ነው ሲካፈል ለ360 ማለት ነው። ስለዚህ ሰርታችሁ ስንት ታገኛላችሁ? 240 ታገኛላችሁ። ስለዚህ 240 ተማሪዎች ስትሮበሪ መርጠዋል ማለት ነው። በተመሳሳይ ቾኮሌት ለማወቅም ተመሳሳይ ካልኩሌሽን ነው የምንጠቀመው። ቾኮሌት የመረጡት ስንት ናቸው? የቾኮሌትንም ለማወቅ ተመሳሳይ ነው 45 ናቸው። አጠቃላይ ተማሪዎቹ ብዛታቸው ስንት ነው? 1200 ነው የተሰጠን። ስለዚህ ይሄኛውን ብቻ በ45 ማባዛት ማለት ነው። ሌላው እንዳለ ይሆናል። ይሄን በ45 ማባዛትና ካልኩሌት አድርጎ እዚህ ጋር ማስቀመጥ ነው። question number 2 the following pie chart shows a family budget based on a net income of 8400 ብር። እሺ አንድ ቤተሰብ 8440 ብር ኢንካም አለው እና ወጪውን ነው የሚነግረን። የመጀመሪያው ጥያቄ determine the amount spent on rent ነው የሚለው ምን ያህል ነው ለኪራይ የሚከፍሉት ነው የሚለው። እንደምታዩት ሬንት እዚህ ጋር 33% ነው። ስለዚህ ቅድም ባየነው መንገድ ፎርሙላ ማለት ነው የተሰጠንን ከስንት ጋር ነው የምናባዛው ከቶታል አማውንት ጋር። ቶታል አማውንት 8400 ብር ነው በወር የሚያገኙት ሲካፈል ለ360 ማለት ነው። ምክንያቱም ሰርክል 360 ዲግሪ ስለሆነ ማለት ነው 2772 ብር ይሆናል ማለት ነው። ስለዚህ ለኪራይ የሚወጡት ገንዘብ ስንት ነው ማለት ነው 2772 ብር ነው ማለት ነው። ዲተርማይን አማውንት ኦፍ ስፔንት ኦን ፉድ ይላል።
40% ነው። ስለዚህ ይሄኛውን ብቻ በ40 መቀየር ማለት ነው። 33 የነበረውን 40 ስለሆነ ስለዚህ ይሄኛውን 40 አድርገን እንሰራለን። አባስተን ማምጣት ነው ማለት ነው። ብዙም አይከብድም። ምን ያህል ዲተርማይን ዘ አማውንት ኦፍ ሴቪንግ ምን ያህል ነው ሴቭ የሚያደርጉት ነው። ከሚያገኙት ላይ ሴቪንግ ናቸው 9% ነው። ስለዚህ እዚህ ጋር በ40 እንተውና ደግሞ በስንት እናባዛለን ማለት ነው? በ9 ማለት ነው። how much money is spent ስለዚህ ምን ያህል መኒ አጠቃላይ አውጡ ለሚለው እዚህ አጠቃላይ እነዚህን እንሰራና ማለት ነው ይሄኛውን እንደምራለን ማለት ነው። ይሄኛውን ሴቪንግ ትራቭል አዘር ኤክስፔንስ ለኪራይ የሚወጡት ገንዘብ አለ እሱን እና ለምግብ የሚወጡትን እንደምርና ከደመርን በኋላ ከስንት ላይ እንቀንሳለን? ከ8400 ብር ላይ መቀነስ ማለት ነው። ከሴቪንግ ውጭ ያለውን ደምረን እዚህ ጋር ማስቀመጥ ነው ማለት ነው። ስለዚህ እዚህ ጋር ለምሳሌ ለኪራይ 2772 ያወጣሉ ሲደመር ያለ ሌሎችን መደመር ማለት ነው። ኦኬ question number 3 the budget for social development program of Woreda district is given us in the following table ኦኬ አንድ ወረዳ ለተለያዩ ወጪዎች የሚያወጣው ወጪ ተሰጥቷል በቴብል ለትምህርት 1,800,000 ለፐብሊክ ሄልዝ 1,200,000 ለኮሚኒቲ ዴቨሎፕመንት እንደዚህ 200,000 ተሰጥቷል። አጠቃላይ በጀት ስንት ነው? 3,600,000 ነው። ይሄንን በፓይ ቻርት ሰርታችሁ አስቀምጡ ነው የሚለው። ይሄንን ወደዚህ ወደ ፓይ ቻርት ለመቀየር ማለት ነው መጀመሪያ ወደ ፐርሰንት የሚለው ማወቅ አለብን። ለምሳሌ ኤዱኬሽን 1,800,000 ነው ወጪ የሚደረገው በፐርሰንት ስንት ነው የሚለው ማወቅ አለብን። ስለዚህ አንግል ሜዠሩን ለማወቅ ያ ማለት ለምሳሌ ይሄኛው ምን ያህል አንግል ነው የሚለው ለማወቅ እሱን ማወቅ ይሄን አንግል ምን ያህል እንደሆነ ለማወቅ ምን ተጠቀመው ፎርሙላ አንግል is equals to የሚሰጠን አለ given the amount of ብር ማለት ነው ይሄኛው ሲባዛ ለ360 ሲካፈል ለቶታል አማውንት ፎርሙላ ይሄ ነው። ስለዚህ ይሄን ፎርሙላ ተጠቅመን እያንዳንዱ አንግል ስንት እንደሆነ እንሰራለን። ስለዚህ የመጀመሪያው ምን ያህል አንግል ነው የሚለውን ለማወቅ 1,800,000 ሲባዛ 360 ሲካፈል ለቶታል አማውንት ቶታሉ ስንት ነው? 3,600,000 ነው። ይሄ ስንት ይሆናል? ማቃለል እንችላለን። አይ ቲንክ እዚህ ጋር 5 ዜሮ አለ፣ እዚህ ጋር 5 ዜሮ አለ። 36 በ36 እዚህ ጋር 10 ነው። ስለዚህ 180 ማለት ነው። ስለዚህ የ180 ዲግሪ ነው ማለት ነው። በተመሳሳይ ሌሎችንም እንደዚሁ እንሰራለን ማለት ነው። ስለዚህ አንግሎቹ እነዚህ ናቸው። ስንደምራቸው 360 ዲግሪ መምጣት አለበት። ስለዚህ መጀመሪያ ክቡን እንሰራለን። ስለዚህ መጀመሪያ ክብ እንሰራለን በኮምፓስ ያው ኮምፓስ ስላልያዝኩኝ ነው በእጄ ነው እንዲሁ ለምሳሌ ነው ማሳያችሁ። እናንተ በትክክል ነው የምትሰሩት። ከዛ ፕሮትራክተር ደግሞ ተጠቅማችሁ እያንዳንዱ ዲግሪ እዚህ ጋር እቺኛዋን ሴንተር ካገኛችሁ በኋላ በፕሮትራክተር እያንዳንዱን አንግል ከዚህ ተነስታችሁ ትሰራላችሁ ማለት ነው። ከዚህ ፖይንት ተነስታችሁ መጀመሪያ ይሄንን ነው የምንሰራው። 180 ዲግሪ ማለት እንዲቀጥለ መስመር ነው። ስለዚህ ይሄኛው 180 ዲግሪ ነው ማለት ነው። ቀጥሎ ያለው 120 ነው። እዚህ አካባቢ ሊሆን ይችላል እዚህ ድረስ ማለት ነው። ስለዚህ 120 ዲግሪ ይሆናል። ያው በግምት ነው የሰራሁት፣ እናንተ በደንብ ስሩት። ቀጥሎ 20 ነው። ከዛ 40 ነው። 20 ከሆነ ትንሽ ነው። ስለዚህ ይሄኛው 20 ይሆናል ማለት ነው። ይሄ 20 ዲግሪ ነው የሚሆነው። ይሄ ደግሞ 40 ዲግሪ ይሆናል ማለት ነው። ስለዚህ በዚህ መንገድ ማስቀመጥ እንችላለን ማለት ነው። የ180 ዲግሪ ኤዱኬሽን ነው እንደምታዩት፣ ኤዱኬሽን ላይ ነው የሚውለው።
ይሄን ኤዱኬሽን ማለት እንችላለን። ባችሁ አንግል ስትፈልጉ ይሄ ምን ያህል አንግል ነው የሚለው ማለት ነው። ሴክተሩ ማለት ነው ለመስራት የተሰጣችሁ አለ ጊቭን ይሄ ማለት ነው። ይሄ ጊቭን ነው የሚሰጣችሁ። ዲስ ጊቭን ይሄ ነው ሲባዛ ለስንት ነው ያልኳችሁ? ለ360 ሲካፈል ለቶታል አማውንት። ቶታል አማውንት ማለት ይሄኛው ነው። እነዚህ የተሰጡን ጊቭኖች ማለት ነው ተደምረው የሚመጡት ማለት ነው። ስለዚህ ፎርሙላውን በደንብ መያዝ አለባችሁ ይሄን። ከዛ ውጪ ፕሮትራክተር እና ኮምፓስ ተጠቅሞ መስራት ነው። ይሄንን እንዳትረሱ። በቀጣይ ደግሞ ሌሎችን ጥያቄዎች እንሰራለን። እስከዛ በያላችሁበት ሰላም እንድትሆኑ እመኛለሁ። ቻው።